ሰላም እንዴት ናችሁ? በዓለም ዙሪያ የምትገኙ የተወደዳችሁ የዩቲዩብ ቻናል ተከታታዮች፣ ዛሬ ስኬት ላይ እንድንደርስ የሚያደርገንን ቁልፍ የሆነ ሐሳብ ይዤላችሁ መጥቻለሁ። እስከመጨረሻው አብራችሁን ቆዩ። ወደ መልእክቴ ከመግባቴ በፊት የተሳሳተ ሐሳብ የያዙ ስኬት በብልሃት ከመስራት ይልቅ በመልፋት ብቻ እንደሚገኝ የሚያሳዩ አነቃቂ ንግግሮችን እንመልከት። በቀን 24 ሰዓት በሳምንት 7 ቀን ስራ። ስትሞት አንደኛህን ትተኛለህ። እንደ ባሪያ ስራ፣ እንደ ንጉስ ትበላለህ። እነዚህን የመሳሰሉ ብዙ አነቃቂ የሚመስሉ ንግግሮች አሉ። ጠንክሮ መስራት አስፈላጊ ነው። ነገር ግን ጤናችሁን፣ ቤተሰባችሁንና አእምሯችሁን መስዋዕት ማድረጋችሁ በፍጥነት ስኬት ላይ እንድትደርሱ አያደርጋችሁም። እንዲያውም ያዘገያችኋል። በጣም ጎበዝ የቢዝነስ ሰዎች ራሳቸውን ሳይሰበሩ እንዴት መጓዝ እንዳለባቸው ያውቃሉ። አንድ እውነተኛ የቢዝነስ ታሪክ ላካፍላችሁ። በአንድ የቢዝነስ መስክ ውስጥ ተሰማርታ የምትንቀሳቀስ አንድ ሴት ነበረች። ሁልጊዜም ጥድፊያ ውስጥ ትገባ ነበር። ረጅም ሰዓታትም ትሰራለች። በዛ ላይ ከነጭንቀቷ ነው የምትተኛው። ራሷን ያለማቋረጥ ትገፋ ነበር። አንድ ቀንም ቢሮዋ ውስጥ ወድቃ ተገኘች። የጠረጴዛዋ ጠርዝም ጭንቅላቷን መቷት ነበር። እናም ዶክተሮች ምርመራዎችን አደረጉ። የምርመራው ውጤትም የሚያሳየው ከባድ ድካም እንዳለባት ነበር። ያ ቅጽበትም ሁሉንም ነገር እንደገና እንድታስብ አስገደዳት። ስኬትም በጤናዋ የምትቀይረው ነገር እንዳልሆነም ተረዳች። ወደ ኋላ ተመልሳም መንገዷን ማስተካከል ጀመረች። በህይወቷ ላይም ሚዛን ማምጣት ጀመረች። እንዲያውም ትራይቭ ግሎባል የተባለ ተቋምን በመመስረት ስኬታማ ለመሆን ከበቂ በላይ መልፋት አለባችሁ የሚለውን ባህል ለማስቀረት መንቀሳቀስ ጀመረች። ቢዝነሳችሁ፣ ስራችሁ ጥሩ እንዲሆን ከልፋት ይልቅ ብልሃት ያስፈልጋችኋል። እንዲሁ ዝም ብላችሁ ስለለፋችሁ ብቻ አይሳካላችሁም። ለምሳሌ እቃዎችን መሸጥና መግዛት የሚፈልጉ ሰዎችን የሚያገናኝ ዌብሳይት ከፈታችሁ እንበል። እናም ከእንቅልፋችሁ ሌሊት 11 ሰዓት ላይ ተነስታችሁ ቀኑን ሙሉ ትሰራላችሁ። ዌብሳይቱን ስታስተካክሉም እስከ ሌሊቱ 8 ሰዓት ድረስ ትቆያላችሁ። በየቀኑም ይህንን ተግባር ብትደጋግሙ መጀመሪያ ላይ ጥሩ እየሰራችሁ ያላችሁ ይመስላችኋል። ሆኖም እየቆያችሁ ስትመጡ ስህተቶችን መስራት፣ የድካም ስሜት መሰማትና ተነሳሽነትን ማጣት ትጀምራላችሁ። በተቃራኒው ከእናንተ ጋር ተመሳሳይ አገልግሎትን የሚሰጠው ተፎካካሪያችሁ ከእናንተ ባነሰ ጊዜ እየሰራ በተሻለ ሁኔታ ቢዝነሱን እየመራ ይሆናል። ራሳችሁን ከልክ በላይ ማቃጠላችሁ ጀግና አያደርጋችሁም። ስልታዊ በሆነ መልኩ ነው መስራት ያለባችሁ። በቂ የእረፍት ጊዜ በመመደብ ስራችሁን አከናውኑ። ምክንያቱም የእናንተ ምርጥ ሐሳቦች በደከማችሁና በዛላችሁ ጊዜ አይደለም የሚመጡት። ስራዎችን ስታከናውኑ በረጅም ጊዜ ሳይሆን በአጫጭር ጊዜ እንዲያልቁ አድርጋችሁ ስራዎቻችሁን ከፋፍሏቸው። በአጭር ጊዜ መሆኑ ይበልጥ ይረዳችኋል። ምክንያቱም በዛች ባሰባችኋት በአጭር ጊዜ ውስጥ ለማጠናቀቅ ትተጋላችሁ። ስራችሁንም በተቻላችሁ መጠን ለሌላ ሰው ውክልና ስጡ። በተለምዶ የሚመስለን ሁሉንም ነገር በራሳችን ማድረግ ጉብዝና እንደሆነ ነው። ነገር ግን ራስን ማቃጠል ነው። ሁሉንም ነገር እኛ እንፈጽም ስንል የእንቅልፍ ሰዓታችንን እንኳን መጠበቅ ያቅተናል። እንቅልፍና ድካም ከተጫናችሁ ደግሞ ስህተቶች የመስራት እድላችሁ ይጨምራል። ስኬት በሚታየው በሚጨበጠው ውጤት እንጂ የሚለካው ይበልጥ በመልፋት በመድከም አይደለም። አሁን ከዚህ በመቀጠል 3 ብዙዎች የሚሰሯቸውን ስህተቶች እንመልከት። አንደኛ፣ ብዙ ሰው ድካምን ከስኬት ጋር ያገናኛል። ሁሌም ቢሆን ራሳችንን መጠየቅ ያለብን በብልሃት እየሰራው ነው ወይስ ረጅም ሰዓታትን ነው እየሰራው ያለሁት የሚለውን መሆን አለበት። አንድ ማወቅ ያለብን ነገር በጣም ደክመናል ማለት እያሸነፍን ነው ማለት አይደለም። ይህንን መረዳት ያስፈልጋል። ሁለተኛ፣ ብዙ ሰው በጣም ለፍቶ ደክሞ የሆነ ገንዘብ ማግኘቱን እንጂ የሚያስበው አመጋገቡ ወይም የአእምሮ ጤናው፣ የእንቅልፍ ጊዜው መጠበቁ ብዙም ግድ አይለውም። ይህ ደግሞ ስህተት ነው። ምክንያቱም አንጎላችን የቢዝነሳችን ትልቁ ሀብት ነው። እናም ልንንከባከበው ይገባል። ስለዚህ ጤንነታችሁን ለቢዝነሳችሁ መስዋዕት ማድረግ የለባችሁም። ሶስተኛና የመጨረሻው ሐሳብ የመቃጠል ምልክቶችን ችላ ማለት ነው። ይህ ማለት ሰውነታችሁ እየተዳከመ ከመጣ፣ የምትሰሩትን ቢዝነስ ወይም ስራ እየጠላችሁት ከሆነ የሆነ ነገር መለወጥ ያስፈልጋችኋል ማለት ነው። ስለዚህ ራሳችሁን ከመልፋት ይልቅ በብልሃት ላደርገው የምችለው አንድ ነገር ምንድነው ብላችሁ ጠይቁ። እንደ ምሳሌ ልንጠቅሳቸው የምንችላቸው በአጭር ጊዜ ውስጥ ከመድከም ይልቅ የተሻለ ስትራቴጂና ብልሃትን ተጠቅመው ስኬት ላይ የደረሱ ብዙ ሰዎች አሉና ነገሮችን በብልሃት እንፈጽም፣ ጤናችንን አደጋ ውስጥ አንክተት እያልኩ የዛሬውን መልእክቴን በዚሁ ላጠናቅ። እስከ መጨረሻው አብራችሁኝ ስለነበራችሁ፣ ስለተከታተላችሁኝ ከልቤ አመሰግናለሁ። መልካም ጊዜ ይሁንላችሁ። ቻው።